አባቱ ከልጆቹ መካከል በጣም ስለሚወደው ጌጠኛ ቀሚስ ገዝቶ አመጣለት ይላል። ልጅ ነውና በጣም የምታምር ጌጠኛ ቀሚስ፣ ልጁም ደግሞ መልከ መልካም ነበር። እንኳን እንደዚህ አልብሳችሁት እንዲሁም ቆንጆ ነው እና ወስዶ አባትየው ጌጠኛ ልብስ ሲያለብሰው ወንድሞቹ አዩት ይላል። ቀኑ ይላል። አባቱ የተለየ ነገር ለሱ ብቻ እንዴት ያደርጋል ብለው ቀኑበት ይልና ሊያሴሩበትም ጀመሩ ይላል። ተበሳጩ። ሊያሴሩበት ሲጀምሩ እግዚአብሔር ትንሽ ቆይቶ ለልጁ ህልም አሳየው። በጠዋት መጣ ተነስቶ ወንድሞቼ ኑ አለ። እሱ የወንድምነት ልብን ያለው እንደዚህ እንደሚያሴሩ አያውቅም። ወንድሞቼ ኑ አለ። እሺ ብለው ተሰብስበው ሄዱ። ምንድነው? ህልም አለምኩ አለ። ምን አየህ አሉት። የጠየቀው ማን ነው? ይሁዳና ሮቤል። ምን አየህ ሲሉት የእናንተ 11 ነዶ አለ። እሺ በእኔ ነዶ ፊት አለ ሰገዱልኝ አለ። አሃ የኛ ነዶ ላንተ ነዶ ሰገደ አሉት። አዎ እንዲሁም ጀምሯል ማሴር። ልትነግስብን ትፈልጋለህ እንዴ አሉት። አረ እኔ እንደሱ አላሰብኩም። ትርጉሙ እንደሱ ነው እንዴ? ልጁ በቀንነት ቢያቅማ ያወራም ቢያቅማ እንኳን ግን አወራ። አንዳንዴ ይሄ ነገር ይጠቀስና ህልማችሁን ደብቁ ይባላል። ባያወራ ግብጽ ማን ይሸጣል? እንዴት ይነግሳል? እግዚአብሔር ባለው ሰዓት ሲሆን ትክክል ነው አይደል? አሁን ለተገኘው በሙሉ አይወራም። ግን ደግሞ ለሚጸልይላችሁ ሰው ማካፈል ደግሞ ጥሩ ነው እንድትነግሱ። ሲነግራቸው ሊነግስብን ነው ብለው አሰቡ ይላል። ሊያሴሩበት ሲጀምሩ እንደገና መጽሐፍ ሲናገር ድጋሚ ህልም አየ። 11 ኮከብ ፀሐይና ጨረቃን ጨምሮ ሲሰግዱለት ደግሞ አየ። አባቴ አለው። አቤት አለ። ወንድሞቼ ነው አላቸው። ዛሬ ደግሞ እንደገና ህልም አየሁ አለ። ምን አየ አሉት። 11 ከዋክብት ፀሐይና ጨረቃን ጨምሮ ፊቴ ሰገዱ አለ። አንተ አለ። አቤት አባቴ ሲል እኔና እናትም ልንሰግድልህ ነው እንዴ አለው። በል ሁለተኛ እንደዚህ እንዳትል። እስራኤል አይደለም የሚለው ያዕቆብን እስራኤል ብሎ ነው የሚጠራው። እስራኤልም ነገሩን በልቡ ግን ያዘው ይላል። እግዚአብሔር ይህን ልጅ ምን ሊያደርገው ነው አለ። ታውቃለህ ለምን መሰለ? ወንድሞቹ ገና ናቸው። ይሄ ግን በብዙ መንገድ እግዚአብሔርን ያውቀዋል። እሱን እግዚአብሔር እንዴት አድርጎ በተለያየ መንገድ እንደዚህ አይነት ዲቫይን ፕላን ውስጥ እንዳመጣው ያውቃል። እግዚአብሔር ከዚህ ልጅ ጋር ጉዳይ ያለው እንዴ ብሎ ነገሩን በልቡ ይዞ ይጠብቀው ጀመር ይላል። አባቱ እስራኤል ተነሳለው በድጋሌ ዮሴፍ ሂድና እስቲ ወንድሞች ምን እየሰሩ እንደሆነ የት እንዳሉ እስቲ እያቸው፣ እረኝነት ሄደዋለሁ እስቲ እያቸው ብሎ ወንድምየውን ተነስና ሂዳለው። ተነስቶ ሄደ። ወንድምየው ሲፈልግ አጣቸውና በምድረ በዳው መሃል ላይ አንድ ሰው አገኘ። ወንድሞቼን አይታቸው ይሆን ወዴት ሄደው ይሆን ሲሉ አይቻቸዋለሁ ወደ ዶታይን ሳይሆኑ አይቀርም ብሎ ምልክት ሲሰጠው ወደ ዶታይን ሲሄድ ወንድሞቹ ተሰብስበው ቁጭ ብለው ከሩቅ ሲመጣ ዮሴፍን አዩት ይላል። ህልመኛው መጣ አሉ። ቃል በቃል እንደሱ ነው ያሉት። ህልመኛው መጣ አሉና ከህልሙ አንዱም እንዴት እንደሚፈጸም እስቲ እናየዋለን አሉ። ለምን እንግደለው አሉ። ነገሩ ሊፈጸም እንደሚችል ጠርጥረውታል። ልጁ ቅን ስለሆነ ይፈጸምለታል አሉና ተመካክረው ሊገሉት ጠበቁት። እየመጣ ያለ ዮሴፍን ገና ሳይዙት ሮቤል ከመሃል እንዴ ወንድማችን እኮ ነው ለምን እንገለዋለን? ታዲያ ምን እናርግ አሉ። ውሃ በሌለበት ደረቅ ጉድጓድ እንጣለው አሉ። እግዚአብሔር ይስጣቸው ውሃ የሌለው ማለታቸው ራሱ የቀኑባትን ልብስ እንቀዳድሷን አሉ። እንቅደድበት አሉ። ቀዳደዱበት ይላል። ጉድጓድ ውስጥ አሉት። እርቃኑን አድርገው ጉድጓድ ውስጥ አሉት። ዮሴፍ ጉድጓድ ውስጥ ብቻውን ጨለማ ነው። ባዶ ጉድጓድ ውስጥ አሉት። ከምንገለው አለ ከመሃል አንደኛው። ታዲያ ምን እናርግ? ከምንገለው አሁን ጉድጓድ ውስጥ ለነው አንጠቀምም። ገለነው አንጠቀምም። ለምን አይሸጠው? ይሁዳ ነው ስሙ። ምን ነው ይሁዳ ነው ስሙ። እንሸጠው አለ። ለማ ሲሉት እስማኤላውያን ያው እየመጡ ነው። ለነሱ ወደ ግብጽ ሄደው ነግደው ስለሚመለሱ ከፈለጉ ይግዙት፣ ካልፈለጉ ግብጽ ይሽጡት። እግዚአብሔር ከእጃቸው በዚህ መንገድ እንዲወጣ አረገው። እግዚአብሔር ዮሴፍን እንዲሸጥ ሲያረገው ዮሴፍ ከመሸጡ ከ400 ዓመት በፊት ለአብርሃም እግዚአብሔር እንደዚህ ብሎታል። ትውልድ ለ400 ዓመት በባዕድ አገር ይገዛል። ይሄ የእግዚአብሔር ፕሮግራም ነው። ዮሴፍስ አያቅም ይሄንን። ሙሴስ ኦልሬዲ ገብቶት ነው እየጻፈ ያለው። የ17 ዓመት ልጅ ነው እየተሸጠ ያለው። እረኛ አይደለም ከወንድሞቹ ጋር አባቱ አጠገብ ነው የሚቀመጠው። ክፉና ደግ ምናምን ብዙ ማያቅ በጣም ምስኪን ልጅ። ሌሎቹ ቢሸጡ ደጅ እየሄዱ በግ እየጠበቁ ፍየል እየጠበቁ ከአውሬ ጋር መታገል ለምደዋል። ይሄ ልጅ ምንም ያውቀው ነገር የለም።
እግዚአብሔር ብቻውን ስራውን መስራት ስለፈለገ ምንም በማያውቅና ምንም በማይችል ልጅ በኩል ስራውን ጀመረ። ሁሉም ነገር እንዲገባችሁ አትጸልዩ፣ ስለማይገባችሁ አንዳንዱ ይግባኝ፣ ውሉን አሳየኝ፣ መንገዱ ልክ እንደሆነ ብቻ ኮንፈርም አድርገኝ ተብሎ ነው የሚጸልየው። እኔ ከእግዚአብሔር ጋር መሄድ እኮ እንዴት አስቸጋሪ እንደሆነ ይሄድክ ቀን የሚፈጸም እኮ ነው የሚመስልህ። ፈርዖን ፊት ቀርቦ ልጁ ወደ ንግስና የመጣው እኮ በ30 ዓመቱ ነው። 13 ዓመት ተሰቃይቷል። ለእስማኤላውያን ሲሸጡት እስማኤላውያን ከነሱ አጠገባ ያስቀምጡም ዕቃ ላይ አርገውት ይዘውት ሄዱ። ግብፅ ሄደው ገበያ ላይ ያቀረቡት። የባሪያ ንግድ ላይ ገባ ዮሴፍ። የባሪያ ገበያ ላይ ሲሸጥ ዮሴፍን ጳጢፋራ ገዛው። የፈርዖን የዘበኞች ቤት አለቃ የዘበኞች አለቃ ገዛ ይልና ወስዶ ሾመው አይልም፣ የቤቱ ጠባቂ ያደረገው ነው የሚለው። ደጅ ላይ ነው ያቆመው። በይዘው ያንን የመሰለ ልጅ ከቤቱ ተገንጥሎ ሰው ሀገር ተሽጦ የጳጢፋራ ቤት ጥበቃው ነው። እግዚአብሔር ከዮሴፍ ጋር አብሮ ነበር ይላል። ጥበቃ ነው። የቤቱ ባለሟል ጳጢፋራ ቁጭ ብሎ ዮሴፍንም በሁሉ ነገር ባረከው። ጳጢፋራም ዮሴፍ ጋር እግዚአብሔር እንዳለ አየ። አንተ ጥበቃው ጋር እኮ ነው። የጳጢፋራ አቴንሽን ዮሴፍ ጋር ነው። እግዚአብሔር ከዮሴፍ ጋር እንዳለ ጳጢፋራና የቤቱ ሰው በሙሉ አወቀ ይላል። ና አለው አንተን እዛ በር ጋር ብቻ ከማስቀምጥ በጥሪቴ ሁሉ ላይ ለምን አልሾምህም አለው። በር ላይ ቁጭ ብለ ቤቴ ተባረካ ነው። ዮሴፍ በሩ ላይ ቁጭ ብሎ ጥበቃ እኮ ነው። እግዚአብሔር የጳጢፋራን ቤት በውስጥም በውጭም ባረከው ይላል። እግዚአብሔር ስለ ዮሴፍ ብሎ ግብፃዊውን ባረከው። መቼም የጳጢፋራን ቦታ ዮሴፍ አልያዘም። ጳጢፋራም ናና ቦታዬን ያዝ አይደለም ያለው። እግዚአብሔር ካንተ ጋር ነው እና በጥሪቴ ላይ ሁሉ ልሹም። ከምን በቀር? ከሚስቴ በቀር። ጳጢፋራ ከሚበላው በቀር በሙሉ ዮሴፍ ነበረ የሚያስተካክለው። የሚበላውንስ ዮሴፍ ነው ቀምሶ ያቀርብለታል። ጳጢፋራ ሲጎርስ ዮሴፍን አምኖ ነው የሚጎርሰው። አረፈ፣ ሰውየው አረፈ። እግዚአብሔር በሱ ምክንያት ባረከው። ዮሴፍ ይሳካለት ጀመር። ዮሴፍ ቢገባውም የእግዚአብሔር አጀንዳ በሕይወቱ ላይ እንዳለ ቢረዳም ነገሩ ግን እንዲቀላል አልነበረም። በቃ እየተባረከ ነው። ዮሴፍ እየተባረከ ነው። የመጀመሪያው በረከት የእግዚአብሔር አብሮነት ነው። ቀጥሎ ደግሞ የሰው ልብ እየሰጠው ነው። እግዚአብሔር እንዲወደድ አደረገው። የጳጢፋራ ሚስት ወደደችው፣ አይኗን ጣለችበት ይላል መጀመሪያ። ከዛ ወደደችው። አብረን እንተኛ ብላ አስጨነቀችው ይላል። ምንድን ነው ያላት? አይ ይህንን አላደርገውም አላትና ጳጢፋራ እኮ ከአንቺ በቀር አላት። በጥሪቱ ላይ እኮ ሾሞኛል። በስነ ስርዓት ነው ያወራው። ገባው? አረ ሁሉም እኮ እኔ ነኝ እኮ ማበላችሁ ማጠጣችሁ፣ አንቺ ግን የእሱ ነሽ የኔ አይደለሽ። አይ አላረገውም። አያሌ ቀን ነዘነዘችው ይላል። ዮሴፍ እምቢ ብሎ በጸና ጊዜ አንድ ቀን ማንም እንደሌለ ስታይ፣ ማንም የለም ስትለው በእግዚአብሔር ፊት አላደርገውም ማንም የለም አለች። እውነቷን ነው። የእሷ አምላክ ጭንቅላቱ እግሩ ምናምን በሰው እንትን የተቀረጸ የሆነ ቤት የሚቀመጥ አምላክ ነው። ለጣዖቷ ለመስገድ የሆነ ክፍል ነው የምገባው። ዮሴፍ አምላክ የትም አለ። በእርሱ ፊት አላደርግም። ያንቺ አምላክ እዛው ተደብቆ ነው። እዚህ ክፍል ምሰዱን አያየውም። እዛ ነው ያለው አምላክ። የኔ አምላክ የትም አለ። አባቴ ያዕቆብ ባለበት በከናን ምድር፣ እኔ ባለበት በግብፅ ምድር አለ እግዚአብሔር አላት። አንቺ አይታይሽም፣ እኔ አየዋለሁ። እኔ ላይ አታየውም እንዴ አላት። እግዚአብሔር መኖሩ የሚታየው በዮሴፍ ነው። ግብፅ ውስጥ አላደርገውም ሲላት አንድ ቀን አይደል እንግዲያው ብላ ያዘችው። ስትይዘው ልብሱን ትቶ ሲሮጥ ያውቀዋል መከራውን። ማቤት መሰለ ልብሱ የተያዘው የቤተ መንግስቱ የጥበቆቹ ማለት እንኳን በድለ እንኳን ወንጀል ሰርተ እንዲሁም ሰርሰር ይሏል ጳጢፋራ። እንዲሁም በቃ ሲያይ ራሱ ላስገባው። ከዛስ ሚስቱ ይዛ ጠበቀችው ልብስ መጀመሪያ የቤቱን ሰዎች አይደል ሰበሰበች ይላል። ይሄ እኮ ዕብራዊ ሰውዬ ሊያስነውረኝ ሲል ስጮህበት ልብሱን ጥሎ ሮጠ ብላ አሳየች። ወዳው ቢሆን እንዲያታረገው ድካሙን ሸፍና እንደምንም አድርጋ ነው የምትይዘው። ነገሩ በሰላም ካልሆነ እበቀለዋለሁ አለች። አስገድሏል። ወንድሞቹ ሊያስገድሉ ሲሉ አስመልጦታል። ከዛ ጳጢፋራ ማታ ሲመጣ ነገረችው። ይሄ እዚህ ቤት ላይ የሾምከው ሰውዬ ያዋተም የሱ እኮ ነው ይሄ ጨርቅ። አየሁት ልብሱ የራሱ ነው። ሊያስነውረኝ ሲል ስል ሰዎች ሲመጡ እኮ ልብሱን ጥሎ ሮጠ። ሁለት ያልሰማትም ዮሴፍን ጠርቶ አልጠየቀውም። ዮሴፍ እስር ቤት ተጣለ። እንኳን እስር ቤት ገባ። ንጉሥ ልኮ አስፈታው የሚለው ቃል የሚፈጸመው ከእስር ቤት ነው። ካልታሰር ከየት መጥቶ ነው የሚፈታ? ስለዚህ እግዚአብሔር ፕሮግራሙን እያደረገ ነው። ታሪክ ተደገመ። ከነዓን ምድር የነበረ ታሪክ ግብፅ ተደገመ እንደገና። ህይወቱን ሁለቴ እየተመላለሰበት ነው። እስር ቤት አሉት። እስር ቤት ሲገባስ ስሙኝ፣ እስር ቤትስ እግዚአብሔር ከዮሴፍ ጋር ነበር ይላል። እስር ቤት ውስጥ
እየኖረ እያለ ንጉሱ ላይ ወንጀል የሰሩ እንጀራ ቆጣሪና ጠጅ አሳላፊ ሁለቱ አይ ቲንክ ለሁለት የሆነ ሴራ ነገር ሰርተው ሲጣሉ ዮሴፍ ጋር ደረሳቸው። እግዚአብሔር ከዮሴፍ ጋር ነበርና የእስር ቤቱ አለቃ አይቶት ዮሴፍን በእስር ቤቱ ላይ ሾሞ ይላል። ጳጢፋራ ቤት ገብቶ ተሾመ፣ እስር ቤት ገብቶ ተሾመ። እግዚአብሔር አብሮ ይኑር። ከዛ ዮሴፍ ጧጧት ይጎበኛል። የእስር ቤት ካቦ ማለት ነው አይደል? እንደዛ ነው። አያውን ተደባድበው ነው አሁን እስር ቤት ካቦ የሚሆን። ዮሴፍስ በጽድቅ ኖሮ ነው ካቦ ይሆን እና እየዞረ ሲል እንጀራ ቆጣሪውና ጠጅ አሳላፊው አዝነዋል፣ ተክዘው ቁጥ ብለዋል። ምን ሆናችሁ ነው አላቸው። ህልም አለ ምን እባክህ እና ከቻልክ ትፈታልናለህ ንገሩኝ። እኔ ህልም አልፈታም፣ ይሄንን የሚተረጉም አምላክ በሰማይ ያለ አላቸው። ይገርምሃል እንጀራ ተሸክሜ እያለሁ ወፍ ነው ምናምን ብቻ ከላይ መጣና ከላይ ጀምሮ እንጀራውን ይበላዋል አለ። በተከታታይ እየበላው እያለ ለሶስት ቀን ነው ምናምን ለሶስት ተከታታይ ነገር ብቻ እየበላው እያለ ነቃዋል። ከዛ ጠጅ አሳላፊው ልክ እንደዛ ከሶስት ነገር ጋር በተያያዘ አየው አለው። ዮሴፍ እንደዚህ አለው፣ ሁለታችሁንም ፈርዖን ይፈታቸዋል፣ ለሶስት ቀን ግብዣ አድርጎ ከፍ ያደርጋቸዋል፣ አንተን ይሰቅልሃል፣ አንተን ወደ ቦታ ይመልሳል አለ። ይሰቅልሃል ያለው እንጀራ ቆጣሪውን ነው። ለእንጀራ ቆጣሪው ነገረው ምንም ትርጉም የለውም፣ ያው ሟች ነው። ለዚህኛው ግን እንደዚህ አለው፣ አንተ ግን ወደ ቦታ ስትመለሳው ያለምንም ጥፋቴ ነው የታሰርኩት፣ ለፈርዖን ንገርልኝ። ፍርድ ቤት ኬዝ ስለሌለኝ ዝም ብዬ ነው እየኖርኩ ያለሁት እስር ቤት። ኬዝ ቢኖረኝ ፍርድ ቤት ተጠርቼ እንደዚህ ይታይልኛል። ምንም የለም ኬዝ እና መሞቴ ነው እዚህ እግዚአብሔር ትነግሳለህ ብሎኝ በአንተ በኩል ይሆናል የሚፈጸመው ሲለው አይዞህ አሉ። እንደወጣው አስበሃል ብቻ ይፈጸማል። ከዛ ለሶስት ቀን ፈርዖን ታላቅ ድግስ አደረገ ይላል። እንደው ለሶስት ቀን እኮ ነው ያነግሳቸዋል ያሉ። ለሶስት ቀን በቃ አንበሸበሻቸው። እንጀራ ቆጣሪውን አሰቀለው ይላል። ያኛውንስ ወደ ስራው መለሰው ይላል። ጠጅ አሳላፊውም ከእስር ቤት ሲወጣ ዮሴፍን ድፍን 2 ዓመት ረሳው ይላል። ረስቶኝ ይሆን ነግሮት ረስቶት ይሆን ንጉሱ? መቼስ እንደዚህ ህልም ፈትቼለት አይረሳኝም። ወይስ ንጉሱን አላገኘውም ይሆን? እግዚአብሔር እኮ ነው ጥልፍልፍ አረገው። እግዚአብሔር የጊዜ አምላክ አይደል? ዮሴፍን ንጉስ ወንበር ላይ ሊያስቀምጠው ሲፈልግ ወንበሩን ብቻ ሳይሆን እግዚአብሔር እያዘጋጀ የነበረው ዮሴፍ ወንበሩን የሚመጥንበትንም ህይወት እያዘጋጀ ነበር። መጽሐፍ ቅዱስ ሲናገር ፈርዖን ህልም አለመ ይላል። ህልም አለምኩ አለ። እሺ ትርጉሙ ጠፋብኝ፣ ነፍሴ ተጨነቀች አለ። ይገርምሃል ግን ህልም አለምን ሁለታችንም ገጽ ተረጎሙ። እንደ ተረጎመው ያኛውን ሰቀልከው፣ እኔን ወደ ቦታ የመለስከኝ፣ ንጉሱን ልኮ አስፈታው ይላል። እና ሊፈቱት ሲመጡ የቤተ መንግስት ባለሟሎች መጡ። ዮሴፍ የተባለው እስረኛ የታለ ሲል ኦልሬዲ የእስር ቤቱ አለቃ ሆኗል። ኧረ አለ አለ። የእስር ቤቱ አለቃ በጣም ወዳጁ ነው፣ በጣም ጓደኛው ነው። ኧረ አለ አለ። ናውጣ ፈርዖን ይጠራሃል አሉት። ከዛ ከነምናምኑ ቤተ መንግስት መሄድ የለበትም፣ ልብሱ ምናምን ልክ አይደለም፣ እስር ቤት ነው። ያው ከእስር ቤት ነው ያመጡኝ ወደ እስር ቤት ሲል ይህንን ለማድረግ ካንተ የተሻለ ማን አለ አሉ። ከዛ ከባለሟሎቹ ጋር ተመካከረ፣ እንሹሙ አሉ። ፈርዖን እንደዚህ አለው፣ ዮሴፍ አለው። አቤት ሲለው እኔ ፈርዖን ነኝ አለው። በዙፋኔ ብቻ በልጣለሁ፣ ግብፅን ውሰዳት አለው። ዮሴፍ ነገሰ። 7 ዓመት ሙሉ ምግብ ሳይበላሽ ማቆየት የሚቻልበትን የማቀዝቀዣ ሲስተም ዮሴፍ ከየት እንዳመጣ አላውቅም። በዛ ዘመን የረሃቡ ዘመን ሲመጣ ወንድሞቹና አባቱ ምናምን ብቻ አይደለም፣ በምድር ፊት ላይ ያለ ህዝብ በሙሉ መጥቶ ከዮሴፍ ምግብ ገዛ ይላል። ከዛ እስራኤል በግብፅ ምግብ እንዳለ ሰማ። ከዛ ወንድሞቹን የዮሴፍን ወንድሞች ምንድነው የምትጠብቁት? ምን እናርጋሉት? ግብፅ ምግብ እንዳለ ሰምተናል፣ 10 ተነሱ ነው ሄዱ። ቢንያምን አልሰጥም አለ። ያኛው ልጄ ሞቷል አለ። ዮሴፍን እኮ ነው። ይሄኛውም ልጄ በመንገድ ስትሄዱ አደጋ ሊገጥመው ይችላል፣ እናንተ እንደፈለጋችሁ ሁኑ። ይሄ ልጄ ከሞተ ከነሽበቴ እያለቀስኩ ነው የምገባው ወደ መቃብር ያለ። ወደ ግብፅ ወረዱ ይላል። ወንድሞቹ መጡ። ዮሴፍ ሲያቸው አወቃቸው፣ አልተለወጡም። አላወቁትም ይላል። ታውቃለህ እዚህ ላይ ዘውድ አለ፣ ወርቅ ምናምን፣ ልብሱ ሐር ነው። ይነግሳል ብለህ እንዴት ታስባለህ? የሸጥከውን እግሩም ስር ለጥ ብለው ሰግደው እኛ ከነዓናውያን ነን ሲሉት ዮሴፍ ያየው ህልም ትዝ አለው ይላል። ወንድሞቹ ሲሰግዱለት ያየው ህልም፣ ግብፅ መጥተው ለጥ ብለው ሰገዱለት። ነዶቹ ሰገዱ። ሲሰግዱለት ፀሐይና ጨረቃን የሚያሰግደው በኃይል አይደለም በጥበብ ነው። ወንድ አባት ነው። ከዛ እንደዚህ ያላችሁ ከኔ መጣችሁ ታላችሁ ከከነዓን ቤተሰባችሁ ስንት ናችሁ ሲል ከአንድ አባት ከአንድ እናት የምንወለድ 12 ነን። አንደኛው ወንድማችን ሞቷል፣ አንደኛውን ደግሞ አባታችን ለብቻው ከእርሱ ጋር አድርጓል። አባታችን ሽማግሌ ነው፣ መምጣት አልቻለም። ታናሻችሁን ወንድም ግን ይዛችሁት ነው አላቸው። ወንድሙ እሱ ነው፣ ከእናት ከአባት የተወለደው ወንድሙ እሱ ነው። ዮሴፍ እኮ ወንድሞቹን አዋራይልና ወደ ውስጥ ገብቶ አለቀሰ ይላል። በይዘው አዋርቷቸው ቆሞ አዋርቷቸው
ጭክን ብሎ አዋርቷቸው ወንድሞቹ እንደዛ ስግድ ሊገሉት እኮ ይፈልጋሉ። ስግድ ምናምን ሲሉ ወደ ውስጥ ገባ ይላል። ጠብቁኝ ብሎ አልቅሶም ወጣ ይላል። አገናኘኝ ከወንድሞቼ ጋር አሉ በህይወት። አባታችሁ አላቸው። አለ አልሞተም አሉት። ከእናንተ መካከል አላቸው 9 እዚህ ትቀመጣላችሁ አለ። አንዱ ይሄድና ታናሽ ወንድማችሁን ይዛችሁ ስትመጡ 9 እለቃችኋለሁ፣ ወንድማችሁን ደግሞ አገኘዋለሁ። ምክንያቱም እናንተ ውሸታችሁን ነው። ግብፅ በምን አይነት ሁኔታ ላይ ነው ያለችው ብላችሁ ልትሰልሉ የመጣችሁ ሰላዮች ናቸው አላቸው። ወንድሞቹ ይላል ተንቀጠቀጡ ይላል። አስራቸዋል፣ 3 ቀን አሰራቸው ይላል። ባይዘው በሉሽ አላቸው። አንዱ ብቻ እዚህ ይቀራል፣ 9 ሂዱ አላቸው። ለምን መሰላችሁ 9 ሂዱ ያሉ? ብዙ እህል ሊያሸክማቸው ፈለገ። ያዕቆብን ብዙ መስጠት ፈለገ። እዛ ምድር ላሉ ሰዎች መድረስ ፈለገ። ስለዚህ አንዱ እዚህ ይቅር፣ ትገዛላችሁ፣ ገንዘባችሁን አምጡ፣ ከዛ በኋላ እህል ስጧቸዋልና እህል ሲሰፍሩላቸው ለእህል ሰፋሪዎች ምን እንዳደረገ ታውቃላችሁ? ያመጡትን ገንዘብ በሙሉ ስልቻቸው ውስጥ ከእህሉ ጋር አብራችሁ ከተቷላቸው። አህያ ጭኖላቸው ወሰዳቸውን። ሂዱና ወንድማችሁን ይዛችሁት ነው። በእስራኤል ፊት በያዕቆብ ፊት እህላቸውን ሲዘረግፉ በየስልቻው ውስጥ ገንዘባቸው ነበር ይላል። ደነገጡ ይላል። ከዛ ታሪኩን ነገሩት። እዛ አንድ ወንድማችን ቀርቷል፣ ቢንያምን ካላመጣችሁ ወንድማችሁን አልለቅም ብሎናል ሲል አልሰጥም አለ ያዕቆብ። አልሰጥም ሲል ረሃቡ ጠና ይላል። ዓለምን ያስራበው አንድ ፋሚሊ ግብፅ እንዲገባ እሺ አለ። ቢንያምን ላከው። ቢንያም ሲሄድ ዮሴፍ ሌሎቹን ወንድሞቹን እንዳዋራው ማዋራት አቃተው። አለቀሰ። ገና ሲያየው አለቀሰ። ሮጠ ይላል። አቀፈው፣ ጮኸ ይላል። እኔ ዮሴፍ ነኝ አላቸው። ደነገጡ። ዮሴፍ እንግደለው ሲሉ ሰምቷል። ወንድሞቹን በምን እንደሚያዋራሽ ታውቃለች? በአስተርጓሚ። እሱ በግብፅ ቋንቋ ያወራል፣ በዕብራውያኑ ቋንቋ ያወራሉ። አስተርጓሚ አድርገው ለብቻቸው ሲያወሩ ይሰማቸው ነበር ይላል። አይሰማም ብለው ዮሴፍ ይሰማቻል ይልና ቀጥሎስ ስሜታዊ ነው ታውቃለህ። በአስተርጓሚ ነው ኮሚኒኬት የሚያደርጋቸው። ቢንያም ሲመጣ ግን አልቻለም። አለቀሰ፣ አቀፈው፣ ጮኸ። ለእስራኤል የቤተ መንግስት ሰረገላ ላከለት ይላል ወደ ከነዓን። አባቴን የማመጣው በቤተ መንግስት ሰረገላ ነው። ያዕቆብን ዮሴፍ በህይወት አለ። የት? በግብፅ ምድር ነግሷል አሉት። እህል እኮ የሸመት ነው ባለፈው የላከን ስላላወቀ ነው። ልጅህ ዮሴፍ በህይወት አለ። ያዕቆብ በመሞቻዬ ሰዓት እግዚአብሔር አለመለመኛል። ያዕቆብ ወደ ግብፅ ሲወርድ በልጁ በዮሴፍ ብቻ ሳይሆን በዮሴፍ ልጆች ተደሰተ። ልጆቼ ናቸው አባቴ ያለ። እስራኤልም አይኑ ተይዞ ነበር ይላል። አስጠግቶ ዳሰሳቸው። ከዛ ፈርዖን አየውና ዮሴፍን ስም አወጣለት አይደል? ጸፍና ፐእና ማለት ሴቪየር ኦፍ ዘ ወርልድ ማለት ነው። ባይዘው የዓለም አዳኝ ነህ። በምን? ይሄው እህል አምጥታ። ግብፅ እኮ አልቀን ነበር፣ ዓለም አልቆ ነበር። እኔ እስራኤላዊ ነኝ አለው። የከነዓን ሰዎች ነን፣ የምናመልከው እግዚአብሔርን ነው። ፈርዖን ያዕቆብን ጠራው። እርሶ በጣም ትልቅ ሰው ኖት፣ እነዚህ ሁሉ የእርሶ ልጆች ናቸው፣ እንደ ዮሴፍ አይነት ልጅ ወልደዋል፣ በጣም ትልቅ ሰው ኖት። ከዛ እስራኤል በምርኩዙ ተደገፈ አይደል? የዮሴፍ ልጆችን ሊባርክ ጠራ ይላል። ሲባርካቸው ታናሹ ላይ ቀኝ እጁን፣ ታላቁ ላይ ግራ እጁን ሲያደርግ ዮሴፍም አባቴ ተሳስተ ታላቁ ይሄኛው ነው ሲለው አልተሳሳትኩም፣ ታላቁ ለታናሹ ይገዛል፣ በምርኩዙ ጫፍ ተደገፈ ይላል። ልጆቹን በሙሉ ባረከ ይልና ወደ አባቶቹ ተከማቸ። ያዕቆብ ሞተ።